ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬው ትምህርታችን ይዘናላችሁ የመጣን የአማርኛ ፊደላትን ከመጀመሪያው ይሆናል። እስኪ ወደ ትምህርታችን ስንገባ ች ማነች? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ደግሞ ማናት? እቺ ደግሞ ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እቺ ደግሞ ሀ ነች። ሐመር ውሃ ወይም ደግሞ በድምፅ ይመሳሰላሉ ግን በቅርጽ ይለያያሉ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ደግሞ ማናት? መ ነች። መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ፣ mu, mi, ma, me, ም፣ ሞ። እቺ ደግሞ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ከዚህ ቀጥለን ደግሞ የምናደርገው እንደው ፊደሎችን እያንዳንዳቸውን ከድምጻቸው እስከ ቅርጻቸው ድረስ በደንብ እንድንይዛቸው ሁለተኛ እንዳያዳግሙን አድርገን ለማንበብ እሺ የምናደርገው እንደው ከግራ ከቀኝ ወደ ግራ እናነባቸዋለን ወይም ደግሞ ከላይ ወደ ታች። ለምሳሌ ሀ፣ ለ፣ ሀ፣ መ፣ ሰ። ሀ፣ ለ፣ ሀ፣ መ፣ ሰ። እሺ ሁ ሁለተኛ ፊደሎች ደግሞ ኡ የሚል ድምጽ ያላቸው ሆኖ ቅጽራቸው ደግሞ ከጎን ከጎን ነው። ሁ፣ ሉ፣ ሁ፣ ሙ፣ ሱ። ሁ፣ ሉ፣ ሁ፣ ሙ፣ ሱ። ሁ፣ ሉ፣ ሁ፣ ሙ፣ ሱ። ቅጽላቸውን ስናይ ከጎን ከጎን ነው። ቅጽላቸው ሁለተኛ ፊደሎች ከጎን ከጎን ድምጻቸው ደግሞ ኡ ሚል ድምጽ አላቸው ማለት ነው። እያንዳንዳቸው ኡ ሚል ሁ፣ ሉ፣ ሁ፣ ሙ፣ ሱ። እሺ ሶስተኛ ፊደሎችን ስናይ ደግሞ ኢ ሚል ድምጽ አላቸው ማለት ነው። እግራቸው ላይ ሸፈፍ ያለ ወደ ቀኝ ሸፈፍ ያለ ቅጽል ሲኖራቸው ኢ ሚል ድምጽ አላቸው። ሂ፣ ሊ፣ ሂ፣ ሊ፣ ሂ፣ ሚ፣ ሲ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ለእናንተ የሚሆነው ለመጀመሪያ ጊዜ ከግራ ወደ ቀኝ በደንብ ደጋግማችሁ ማንበብ፣ ከዛ ከታች ወደ ላይ ወይም ደግሞ ከቀኝ ወደ ግራ እየደጋገማችሁ ማንበብ ነው ማለት ነው።
የአራተኛ ፊደሎችን ስናይ ደግሞ እግራቸው እንደው አጠር አጠር ያለ ነው። እያንዳንዳቸውን ወይም ደግሞ ባለ አንድ እግር ከሆኑ ወደ ግራ ሸፈፍ ይላሉ ማለት ነው። አ ሚል ድምፅ አላቸው። ሀ ላ ሀ ማ ሳ ሀ ላ ሀ ማ ሳ። እደግማለሁ። ሀ ላ ሀ ማ ሳ። እሺ የአምስተኛ ፊደሎችን ስንይ ደግሞ ከቀኝ እግራቸው ላይ በሙሉ ቀለበት አላቸው ማለት ነው። ኤ ሚል ድምፅ አላቸው። ይኸው ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ ሴ። የስድስተኛ ፊደሎች ደግሞ የተለያየ ቅርጽ አላቸው ማለት ነው። ምን አላቸው? የተለያየ ቅርጽ አላቸው። እሺ ድምፃቸውን ደግሞ ስናነባቸው ሚል ድምፅ አላቸው። ይኸው ህ ል ህ ም ስ ህ ል ህ ም ስ። የሰባተኛ ፊደሎች ከቀኝ እግራቸው አጠር ይላል ወይም ደግሞ ከላይ ቀለበት ይሆናል ማለት ነው። ይኸው ሆ ኦ ሚል ድምፅ አላቸው። ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ። እንዲህ እያደረግን እያነበብን ያን ፊደል ስንት ቤተሰብ አለው? 7። ለምሳሌ ሃን እስከ መጨረሻዋ ሃ ሁ ሂ ሃ ሄ ህ ሆ ብለን ስንቆጥር ስንት ቤተሰብ አለው? 7 ቤተሰብ። ከዛም ይጠበቅብን የመጀመሪያውን አንዱ ፊደል ቅርጹን ካየን በኋላ ሁለተኛ ከጎን ቅጽሉ፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር፣ 5 ቀለበት ከቀኝ እግራቸው ቀለበት፣ 6 የተለያየ ነው። ሰባተኛ ደግሞ ኦ ሆ ምንለው ካናቱ ወይም ደግሞ ከላይ ቀለበት ያላቸው ናቸው ማለት ነው። ስለዚህ ለመጻፍ ሳናይ ለመጻፍ ማድረግ ያለብን ነገር ምንድነው? የመጀመሪያውን ፊደል ለምሳሌ ለን ስናይ ለ የመጀመሪያውን ካወቅናት ሁለተኛ ስትሆን ምን ማድረግ ነው? ከጎን ቀጸል ማድረግ፣ ሶስተኛ እግሩን ሸፈፍ፣ አራተኛ ደግሞ እግሯን አጠር፣ 5 ከቀኝ እግሯ ላይ ቀለበት፣ 6 የተለያዩ ናቸው። የለ ከውስጥ በኩል ቀለበት ያላት ናት ማለት ነው። ሎ ሰባተኛው ደግሞ ከቀኝ በኩል እግሩ ያጥራል ወይም ደግሞ ቀለበት ነው ያልነ፣ የለ ቀለበት ነው ያለው ማለት ነው። ስለዚህ እንዲህ ያደረግነ እጥር ምጥን ባለመልኩ ማየት እንችላለን ማለት ነው። እሺ ቀጥለን የምናየው ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ሮ። እሺ እቺ ደግሞ ማናት? ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። ስታነቡ ማድረግ ያለባችሁ ነገር እንዲሁ ድምፃቸውን ብቻ እየጠራችሁ መሄድ ሳይሆን ምን ማድረግ ያለባችሁ ነገር እያንዳንዱን ቅርጻቸውን ማብራችሁ በደንብ እያያችሁ ትኩረት አድርጋችሁ መሄድ። ይኸው ሰ ሱ ሱ ስንል የሁለተኛ ፊደልን እንደምንጠራ ቅጽሉ ደግሞ ከጎን እንደሆነ ማስታወስ። ሱ ሲ ሳ ሴ ስ ሶ። እሺ አንዴ ደግሞ አለው። ሰ ሱ ሲ ሳ ሴ ስ ሶ። የጀማሪዎች ለመጀመሪያ ስራችሁ የሚሆን ከግራ ተነስታችሁ ወደ ቀኝ መጀመሪያ እንዲሁ ማንበብ፣ ከዛ በኋላ ደግሞ ከታች ወደ ላይ ወይም ደግሞ ከቀኝ ወደ ግራ ማንበብ ይሆናል ማለት ነው። እቺ ማናት? እቺ ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሺ ሾ። ሸ ሹ ሺ ሻ ሼ ሺ ሾ። ሸ ሹ ሺ ሻ
ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ማናት? እቺ ደግሞ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። ይቺ ደግሞ በ ነች። በ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ እንዲያደርግ ካነበብን በኋላ ደግሞ ከቀኝ ተነስተን ወደ ግራ ሮ ር ሬ ራ ሪ ሩ ረ ሮ ር ሬ ራ ሪ ሩ ረ። እቺ ደግሞ ሶ ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ። እቺ ደግሞ ሾ ሾ ሽ ሼ ሻ ሺ ሹ ሸ ሾ ሽ ሼ ሻ ሺ ሹ ሸ ሸ። እሺ እቺ ደግሞ የቀ መጨረሻ ቆ ቆ ቅ ቄ ቃ ቂ ቁ ቀ። እቺ ደግሞ አለው ቆ ቅ ቄ ቃ ቂ ቁ ቀ ቆ ቅ ቄ ቃ ቂ ቁ ቀ። እቺ ደግሞ ቦ ነች። ቦ ቦ ብ ቤ ባ ቢ ቡ በ ቦ ብ ቤ ባ ቢ ቡ በ። እንደዚህ እያደረግን ከታች ወደ ላይ ከላይ ወደ ታች ከግራ ወደ ቀኝ ከቀኝ ወደ ግራ ወደ ተለያየ አቅጣጫ በማንበብ እያንዳንዳቸውን ድምፃቸውን መያዝ እንችላለን ማለት ነው። እሺ የመጀመሪያ ፊደሎች ቅጽላቸው የት ጋር ነው? የላቸውም ማለት ነው። ቅጽል የሌለው ፊደል ከሆነ የመጀመሪያ ፊደል ነው። ቅጽሉ ከጎን ከሆነ ደግሞ የሁለተኛ ፊደል ነው ማለት ነው። የሁለተኛ ፊደል ቅጽላቸው እግራቸው ሸፈፍ ያሉ ከሆነ ደግሞ ስንተኛ ፊደሎች? ሶስተኛ ፊደል። እግራቸው አጠር አጠር ያሉ ወይም ደግሞ ወደ ግራ የተንሻፈፉ ከሆነ ደግሞ የአራተኛ ፊደል ናቸው ማለት ነው። ስንተኛ? የአራተኛ ፊደል። እግራቸው ላይ ቀለበት ከሆነ ደግሞ የአምስተኛ ፊደል ናቸው። ስንተኛ ፊደል? የአምስተኛ ፊደል ናቸው ማለት ነው። ስድስት የተለያየ ቅርጽ ነው ያላቸው። እናንተን በሚገባችሁ መልኩ አድርጋችሁ መያዝ። ሰባተኛ ደግሞ ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር አጠር ያሉ ይሆናሉ ማለት ነው። ስለዚህ እንዲህ ያደረጋችሁ እናንተ በሚገባችሁ መልኩ ባጭሩ መንገድ የምትይዙበትን አማራጭ ይጠቀማችሁ ማንበብ ትችላላችሁ ማለት ነው። በዋነኝነት ግን የመጀመሪያ ፊደል ቅጽል የላቸውም። የብቻቸውን ስታገኙ ቅጽል እንደሌለው ስታዩት የመጀመሪያ ፊደል እንደሆነ እንድታውቁት፣ ሁለተኛ ደግሞ ከጎን ከሆነ የሁለተኛ ፊደል እንደሆነ ታውቁታላችሁ። እግሩ ሸፈፍ ያለ ከሆነ ወደ ቀኝ በኩል እግሩ ሸፈፍ ያለ ከሆነ ደግሞ የሶስተኛ ፊደል እንደሆነ ታውቁታላችሁ። እግሩ አጠር ያለ ከሆነ ደግሞ የስንተኛ? በግራ በኩል ያለው እግሩ አጠር ያለ ከሆነ የአራተኛ በኩል፣ በግራ በኩል ያለው እግሩ አጠር ያለ ከሆነ በግራ በኩል፣ ከቀኝ እግራቸው ቀለበት ከሆነ ደግሞ የአምስተኛ ፊደል ናቸው ማለት ነው። የአምስተኛ ፊደል። የስድስተኛ የተለያዩ ቅርጽ ነው ያላቸው። አብዛኞቹ ግን ከላይ
ወደ ግራ በኩል ዘንበል ያለ ይሆናሉ ማለት ነው ስድስተኛ ፊደሎች። ሰባተኛ ፊደል ከሆነ ደግሞ ከላይ ካናቱ ቀለበት ወይም ደግሞ በቀኝ በኩል ያለው እግሩ አጠር ያለ ከሆነ የስንተኛ ፊደል ነው ማለት ነው? የሰባተኛ ፊደል። ስለዚህ የአንድ ፊደል ስንት ቤተሰብ አለው? 7። ስለዚህ 1 እስከ 7 እንዲያርገን የመጀመሪያ የለውም፣ ሁለተኛ ከጎን፣ ሶስተኛ እግሩ የሸፋፋ፣ አራተኛ እግሩ ማጠር በግራ በኩል፣ አምስተኛ ቀለበት፣ 6 የተለያዩ ናቸው። 7 እግሩ በቀኝ በኩል ማጠር ወይም ደግሞ ከላይ ቀለበት ብለን ከያዝ ነው በአጭሩ ሁላውን ተረዳ ነው ማለት ነው። ምክንያቱም አብዛኛው ጊዜ ተመሳሳይ ቅጽል ተመሳሳይ ቦታ ላይ ስላላቸው ነው እንደዚህ የምንላቸው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እንዲሁም ህጻናትን ማስተማር የምትፈልጉ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉ ደውሉን። የእናንተን የስራ ሰዓት በማይገፋ መልኩ ጥንቅቅ አድርጎ ማንበብ መጻፍን በአጭር ጊዜ እናስተምራችኋለን ማለት ነው። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ